ማለዳ ጎሲቀድ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም አብ አባት ብለን የምንጠራ ድንቅና ውብ የሆንክ የዘላለም አምላክ አባት ስላለን እናመሰግናለን። በማለዳ ታላቅነትን፣ በማለዳ ገናናነትን፣ እግዚአብሔርነትን፣ ሁሉን ቻይነትን፣ አባትን፣ ፍቅርን እግዚአብሔር ሆይ በኢየሱስ ስም እናውጃለን። ስምህ ይባረክ። እናመሰግናለን። በዚህ ማለዳ እግዚአብሔር የዘላለም አምላክ በጌታ በኢየሱስ ስም እናመሰግናለን። አንተ የምድር ዳርቻ ፈጣሪ ነህ። ሃሌሉያ። ሐሳብን የሚያውቅ ማንም የለም። ሰማይ ዙፋን ናት፣ ምድር የእግር መረገጫ የሆኑልህ፣ ደመናት የእግር ትቢያ የሆኑልህ አንተ ታላቅ አምላክ እግዚአብሔር ሆይ በእኛ በብላቴናዎች እግዚአብሔር ሆይ አንደበት ኢባጎር ራባጋጃኒ አሰባ በልጆች እግዚአብሔር መንፈስ ቅዱስ ልትጠራ ያላፈርክ ሃሌሉያ ትልቅ ሆነ በእኛ በታናናሾች ውስጥ ማደሪያን ያደረክ ገናናው አምላክ ስም ይባረክ። እናመሰግናለን። መኖሪያችን፣ ማምለጫችን፣ ህይወታችን፣ ተስፋችን አምላካችን ሃሌሉያ እናመሰግናለን፣ እናከብርሃለን። ክብር ሁሉ ለአንተ ይሁን። መጠጊያችን ለዛ ነው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል ይላል ቃል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ። አንተ የኛ መሸሸጊያ ነህ፣ ማምለጫችን ነህ። ሃሌሉያ ቫክላ ሳፕራቫጋያ ጄላ ባጋዳንዳ ለባሃራዲ ለቤስ ጄላ ባሃዱዋ ኢግላምባስ ዲስፓይ ኤሌ ፕራጋስ ፖራ ዣላ ማቲያና ሌቴኬምባስ ኦሎ ጃቲያናቫስ ክብር ገናናነት ታላቅነት ሁሉ ለስም ይሁን። እግዚአብሔር የዘላለም አምላክ መንፈስህ ባለበት በዛርነት አለ። ዛሬ መፈታት አለ፣ ነፃነት አለ፣ ዛሬ ጉብኝት አለ። በዚህ ውስጥ ማንም እንዳዘነ እግዚአብሔር ግራ እንደተጋባ እንዳይወጣ ከመንፈስ ጋር ኢንካውንተር ማድረግ እንድንችል እግዚአብሔር የዘላለም አምላክ በኢየሱስ ስም እኔ ጸልያለሁ። መነካት እንዲሆን ጌታ ሆይ ዴሊቨረንስ ለሚያስፈልገው ዴሊቨረንስ፣ ፈውስ ለሚያስፈልገው ፈውስ፣ መጽናናት ለሚያስፈልገው መጽናናት፣ ጉብኝት ለሚያስፈልገው ጉብኝት እግዚአብሔር የዘላለም አምላክ በብዙ ጥያቄ፣ በብዙ ግራ መጋባት፣ በብዙ ተስፋ መቁረጥ እግዚአብሔር በዚህ የታደሙትን እግዚአብሔር የዘላለም አምላክ ሃሌሉያ እጅ እንድታገኛቸው መንፈስ እግዚአብሔር የዘላለም አምላክ እንዲያጽናና እንዲያነሳ ዛሬ እግዚአብሔር የዘላለም አምላክ በምድረ በዳ በግራ መጋባት በተስፋ መቁረጥ የሚያልፈውን እግዚአብሔርን በመተማመን የሚጠባበቁ እነሱ ኃይላቸውን ያድሳሉ ይላል። ይህ ሰዓት የታድሶ፣ ይህ ሰዓት የለውጥ፣ ይህ ሰዓት የጉብኝት፣ ይህ ሰዓት እግዚአብሔር የዘላለም አምላክ ከአንተ ጋር ፊት ለፊት የምንገናኝበት፣ ልቦች ሪስቶር የሚሆኑበት፣ ተስፋ የሚታደስበት ሃሌሉያ። አልሰማህምን? አላወክምን? እግዚአብሔር አምላክ እሱ የምድር ዳርቻ ፈጣሪ ነው ይላል። እሱ አይደክምም። ያዕቆብ መንገዴ ከአምላኬ ተሰውራለች፣ ፍርዴም ከአምላኬ አልፋለች ይል ነበረ። አልሰማህም ያዕቆብ? አልሰማችሁም ቅዱሳን? በዚህ ታደማችሁ? እግዚአብሔር አምላክ እሱ የምድር ዳርቻ ፈጣሪ ነው። ሃሌሉያ። አይደክምም፣ አይታክትም፣ ሐሳቡ አይመረመርም። እሱ ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። ጄካሎስ ሳቲያና ሃሌሉያ። ኢየሱስ አልሰማምን? አልሰማችሁም? እግዚአብሔር አምላክ እሱ የምድር ዳርቻ ፈጣሪ ነው። አይደክምም፣ አይታክትም፣ ማስተዋሉም አይመረመርም። ለደካማ ኃይል ይሰጣል፣ ጉልበት ለሌለው ጉልበትን ይጨምራል። ዛሬ እግዚአብሔር የዘላለም አምላክ በዚህ ውስጥ በጌታ በኢየሱስ ክርስቶስ ስም ኃይላቸውን ኃይል አጥቻለሁ፣
የጸሎት ጌታ መንፈስ ቅዱስ የቃል መሰዊያ እንዲታደስ ካንተ ጋር ኢንካውንተር እንድናደርግ እግዚአብሔር የዘላለም አምላክ በዚህ ውስጥ ፈውስ እንዲሆን ማህፀኖች እንዲባረኩ እግዚአብሔር የዘላለም አምላክ በሽተኞች እንዲፈወሱ በጌታ በኢየሱስ ክርስቶስ በተለያየ እንቆቅልሽ ውስጥ ያሉ እንቆቅልሻቸው እንዲፈታ እግዚአብሔር የዘላለም አምላክ በበሽታ ያሉ ሂሊንግ ፓወር ሪሲቭ እንዲያደርጉ ነው ጸልያለሁ። በዚህ ማለዳ የበሽታ ኃይል ላያቸው ላይ ያለ ዛሬ እግዚአብሔር የዘላለም አምላክ ሰም እንደሚቀልጥ ይቅለጥ በጌታ በኢየሱስ ስም። ፈውሳችሁን ተቀበሉ in the mighty name of Jesus። በዚህ ውስጥ እግዚአብሔር ሆይ በበሽታ ለሚያልፉ ነው ጸልያለሁ፣ ፈውሳቸውን ይቀበሉ። እግዚአብሔር የዘላለም አምላክ የማይወልዱ ማህፀኖች በኢየሱስም ልጅን ይታቀፉ። በግራ መጋባት በሱስ ውስጥ ያሉ እግዚአብሔር የዘላለም አምላክ ዛሬ ምንጩ እንዲደርቅ ነው ጸልያለሁ፣ ምንጭ እንዲደርቅ ነው ጸልያለሁ in the mighty name of Jesus። ምንጩ እንዲደርቅ ነው ጸልያለሁ። ዛሬ የበሽታ ጉልበት ዛሬ እግዚአብሔር የዘላለም አምላክ በተለያየ ሁኔታ ውስጥ የሚያልፉትን ማጋታያ ጃላባራ ሀዲጋስ ፕሮላቬ ኤደም ባግላስ ፕሮላቬኔስ ኤግላንታ ቫዲያላባስ ማንዳላቬራ ዲጋስ ሪሲቭ አርጉ in Jesus mighty name። በጌታ በኢየሱስ ክርስቶስ የመንፈስ ቅዱስ ኃይልን ተቀበሉ in Jesus mighty name። ኃይላችሁ ታድሶ ይውጣ በጌታ በኢየሱስ ኃይልን ተቀበሉ። ኃይላቸውን ያድሳል ይላል መጽሐፍ። በኢየሱስ ስም ኃይላችሁ ይታደስ፣ የቃል ኃይላችሁ ይታደስ፣ የጸሎት ኃይላችሁ ይታደስ። በውስጥ ሰውነት መጠንከር ይሁን በጌታ በኢየሱስ ስም። መንፈሳዊን ድካም የሚበላው ሃሌሉያ ኃይልን የሚያድሰው እግዚአብሔር መንፈስ ቅዱስ ካንተ ጋር እንድንጣበቅ የሚያደርገው የእግዚአብሔር ጸጋ ለእያንዳንዳችን በኢየሱስ ክርስቶስም በዚህ ሰዓት እንዲፈስን ይጸልያለሁ። ኃይል እንዲለቀቅን ይጸልያለሁ in the mighty name of Jesus in the mighty name of Jesus in the mighty name of Jesus። እግዚአብሔር የዘላለም አምላክ እጅ ጣልቃ ትግባ፣ እጅ ጣልቃ ትግባ በጌታ በኢየሱስ ክርስቶስ ሃሌሉያ። እጅ ጣልቃ ትግባ። ብዙዎችን ሊያድን የሚችል የመንፈስ ቅዱስ ኃይል ብዙዎችን ሊታደግ የሚችል እግዚአብሔር የዘላለም አምላክ ከሸለቆ የሚያወጣው ከግራ መጋባት የሚያወጣው ከተስፋ መቁረጥ የሚያወጣው ከዲፕሬሽን የሚያወጣው እግዚአብሔር የዘላለም አምላክ ፖራቬኬስ ፖራላቫያ ያ ክንድ ማይትሊ በህይወታችን እንዲገለጥ ነው ጸልያለሁ። ሃሌሉያ 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 ሃሌሉያ። እናመሰግናለን ጌታ ሆይ በኢየሱስ ክርስቶስ ዣላፓካቲ ቫላቦስ ዲስፓይ ቫሎስ ታቫና Jenama adianda lavahadias, verekes paradaga, janama adianda galavadis, rikla vekla sporadiana, manteke jalahadaya, rabagadigas poravana adis, dikambalos adiana, lekradagas eleje levenas, penos torona aliandagas, idandos povanina hasava, jela atika vasalus adai. Diklavo aprevene sadaya luta kembas jem paravaka santeniasu። እናመሰግናለን እግዚአብሔር መንፈስ ቅዱስ በዚህ ሰዓት መጽናናት ስለሚሆን በዚህ ሰዓት ጉብኝት ስለሚሆን በዚህ ሰዓት እግዚአብሔር የዘላለም አምላክ ሆይ የቆዘሙ ስለሚጽናኑ በጌታ በኢየሱስ ክርስቶስ ስም ማናችንም እንደገባን ስለማንወጣ የዘላለም አምላክ ሃሌሉያ እናመሰግናለን፣ እናከብርሃለን። በመካከላችን ታላቅነት ክንድ ኃይል በኢየሱስ ክርስቶስ ስም ለደካማው ኃይል ይሰጣል እንደሚል ቃል ኃይላችን እንድታድሰው በዚህ በመጨረሻው በክፉ ዘመን እግዚአብሔር መንፈስ ቅዱስ እያንዳንዳችን እንድትረዳ እንጸልያለን። Thank you Jesus።
ስም ይባረክ። እናመሰግንሃለን። ተርፎ ያለውን ጊዜ ሁሉ ባርክልን በጌታ በኢየሱስ ስም አሜን። ሃሌሉያ። አምላካችን እግዚአብሔር የተባረከ ይሁን። አሜን። ጌታን እጅግ አድርገን እንባርካለን እግዚአብሔር ስለሰጠን የጸሎት ጊዜ። ሃሌሉያ። ጌታ መልካም አምላክ ነው። አሜን። እግዚአብሔር ስሙ ይባረክ። በዚህ የታደማችሁ ሁላችሁም እንኳን ደህና መጣችሁ ማለት ወዳለው። በተለያየ ሚዲያ ውስጥ ያላችሁ፣ በቲክቶክ ያላችሁ፣ በፌስቡክ በዩቲዩብ ያላችሁ ጌታ ኢየሱስ አብዝቶ ይባርካችሁ። እግዚአብሔር መልካም አምላክ ነው። እግዚአብሔር ጸጋን እየሰጠን ነው። ስሙ ይባረክ። አሜን። እየረዳን እያገዘን ዛሬ ላይ ያደረሰን የዘላለም አምላክ እግዚአብሔር ይባረክ። ዛሬም የእግዚአብሔር መንፈስ በሕይወታችን በሙላት እንዲሰራ ታላቅነቱ እንዲገለጥ እንጸልያለን። ጌታ ይረዳናል። አሜን። ለብዙ ነገር ፈልገናል ይህን ጸሎት። የጸሎት መሪ ጥቅሳችን መዝሙረኛው ዳዊት ምዕራፍ 27 ላይ ያለውን ነው። አንድ ነገር ነው የምፈልገው ያለውን መንፈስህን ብቻ አለ። ሃሌሉያ። ህልውናህን አለ። ጌታ የተባረከ ይሁን። አሜን። መገኘትን ነው የምፈልገው እንዳለ እግዚአብሔር መንፈስ ቅዱስ ይርዳን። አሜን። ጌታ መልካም አምላክ ነው። እኔና እናንተም በዚህ ሰዓት ላይ ከመንፈስ ወዴት እንሄዳለን? ከህልውናውስ ወዴት እንሄዳለን? እሱ ጋር ነው ሁሉ ነገር ያለው። አሜን። በቃ መልስ አለ። ሃሌሉያ። ዛሬ ላይ ለሁሉ መልስ ምንድን ነው ብትሉኝ መንፈሱ ነው። ለሰው ልጅ መልስ ምንድን ነው ብትሉኝ መንፈሱ ነው። እሱ ሲኖር ሁሉ ነገር አለ። ለሀገር፣ ለምድር፣ ለትውልድ መልስ የቱ ጋር ነው ብትሉኝ በመንፈሱ ውስጥ ነው። እግዚአብሔር በዘመናት መካከል ይናገራል። አሁንም እየተናገረ ነው። እግዚአብሔር ይባረክ። ወደፊትም ይናገራል። ሃሌሉያ። እና ባለፉት መንፈስ ቅዱስ በአማኝ ሕይወት ውስጥ የሚሰራውን እንመለከት ነበረ። ምንድን ነው የሚሰራው መንፈስ ቅዱስ? እንዴት ይሰራል በአማኝ ሕይወት ውስጥ? እንዴትስ ነው የሚናገረው? እያለን ስንመለከት ነበረ። መነሻ ያደረግነው ይሄንኑ ጥቅስ ነው። መዝሙረኛው ዳዊት ምዕራፍ 27ን በቅንፍ 26 የሆነውን እሱን ነበር ስንመለከት የነበረውና መዝሙረኛው የገባው እውነት አለ እያለን ስንናገር ነበር። አንድ የገባውማ እውነት አለ። እግዚአብሔር ይባረክ። እና አንድ ነገር ነው የምፈልገው ይላል። መንፈስን በአንተ ፕሬዘንስ ውስጥ መቅደስ ውስጥ መሆን። ያው በኦልድ ቴስታመንት ታስታውሳላችሁ፣ የእግዚአብሔር መገኛ በድንኳን ውስጥ በነበረ ጊዜ በድንኳን ውስጥ፣ እንደገና ደግሞ በቤተ መቅደስ ሲሆን በቤተ መቅደስ ውስጥ ኢንዲቪጁዋሊም በሰዎች ላይ እየመጣ አይቆይም፣ ግን ከነሱ ይለይ ነበር። ለተወሰነ ጊዜ እየመጣ የሚሰራውን ስራ እየሰራ የሚናገረውን እየተናገረ መንፈስ ቅዱስ ከነሱ ዲፓርት እንደሚያደርግ እንደሚለይ ስንመለከት ነበረ እና ዳዊት ላይም እንዴት የእግዚአብሔር መንፈስ ማየት ሊሰራ እንደነበረ በድንቅና በታምራት በህይወቱ ላይ እንዴት እንደተገለጠ እግዚአብሔርም እንደ ልቤ ያለበት ዋናው ምክንያት ከጌታ ጋር በጣም ኢንቲሜት ነው። በጣም ኢንቲሜት ነው ከእግዚአብሔር ጋር። ሲያጠፋም ይቅርታ ይላል። ቶሎ የሚመለስ ልብ አለው። ከመንፈስ ቅዱስ ጋር የጠበቀ ግንኙነት ያለው ሰው ቶሎ ይመለሳል። መለስ ይላል። በቃ አይቆይም። ለእግዚአብሔር ሴንሲቲቭ ይሆናል። ለመንፈሱ ሴንሲቲቭ። ለምን? ከሁሉ የሚበልጠው መንፈሱ እንደሆነ ስለምናምን ብዙ ሰው ስለሚያውቅ፣ ዳዊትም እንደዛ ነው። ኢቭን ዶ ጠላቱን አግኝቶት ሳኦልን አልገደለውም። በቃ እንዲሁ ነው የእግዚአብሔር የቀባውን እኔ አልነካም አለ እና ምን አይነት ከመንፈስ ቅዱስ ጋር የጠበቀ ግንኙነት እንደነበረው ፋይናሊም እግዚአብሔር ኢቭን እንደ ልቤ እንዳለው በዘመኑም ደግሞ የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል እና በዘመናችን የእግዚአብሔርን ሐሳብ አገልግለን ለማንቀላፋት የሚረዳን ምንድን ነው ብትሉኝ ከመንፈሱ ጋር ያለን ቁርኝት፣
የመንፈስ ቅዱስ ፍሰት በህይወታችን እንዲቀጥል ምን ማድረግ አለብን? ከእግዚአብሔር ጋር የጠበቀ ግንኙነት፣ መንፈሱን ከሚያሳዝነው ነገር መሸሽ፣ ወደ እግዚአብሔር ደግሞ መቅረብ። መጽሐፍ የሚናገረው እንደዛ አይደል የሚለው? ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ይላል። ሃሌሉያ። ዲያብሎስን ግን ተቃውሙት ይላል። ስለዚህ መንፈስ ቅዱስ ጋር የጠበቀ ግንኙነት ያለው ሰው ሩጫውን በሚገባ መጨረስ ይችላል። ልክ አሁን ዳዊት በዘመኑ ይላል የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። እንደዛው ሁሉ በዘመናችን እግዚአብሔር ሐሳቡን በእኛ ህይወት ውስጥ ገልጦ እንድናልፍ ከፈለግን አዲስ ኪዳን ላይ እኔ ብሄድ ይሻላል ብሎ ኢየሱስ የተላከልን መንፈስ ቅዱስ በኢዮኤል ላይ በመጨረሻው ዘመን ኢዮኤል ምዕራፍ 2 ላይ ከመንፈሴ አፈሳለሁ እንዳለ በሐዋርያት ሥራ ምዕራፍ 2 ላይ የፈሰሰው መንፈስ ቅዱስ ዛሬም በእኔና በእናንተ ህይወት ውስጥ ይሰራል እና ኦልድ ቴስታመንት ላይ እንዴት ይሰራል ስንል የነበረውን ነው የዳዊትን ህይወት እየተመለከትን የነበረውና በጣም የጠበቀ ግንኙነት የነበረው ነበር ዳዊትና ከዛ ተመልሰን መተን ደግሞ የዳዊትን እንዴት እግዚአብሔር በጎቹን ሲጠብቅ እግዚአብሔር መቼም ሰው አይንቅም። አሜን ነው። አዎ ሰው አይንቅም። እግዚአብሔር ሰው አይንቅም። በግ ትላለህ አይልክም። በግ ጠባቂን ልጅን አይልክም። መንፈስ ቅዱስ ወዳጅ ነው። ሃሌሉያ። አክባሪ ነው። ልብን ኮንዲሽን ነው የሚያየው። ሰው ፊትን እንደሚያይ እግዚአብሔር ፊትን አያይም አለው አይደል? ለሳሙኤል እነ ኤልያብ ቆንጆቹን ሳያቸው ሞገሳሞቹን ሲያያቸው ተደርድረው ሲያዩ ዘይቱን አንስቶ እላያቸው ላይ ሊከለብሰው ሲል እንዳታደርገው አለው። እግዚአብሔር የሚቀባው በፊቴ ነው አለ። አይደለም አለው እግዚአብሔር። እንደዛ አይደለም፣ ሌላ አለ። የትም ውስጡ ነው። እናንተ ብቻ ከመንፈስ ቅዱስ ጋር ተጣበቁ። ከየትም ውስጥ ያወጣችኋል ጌታ። ከየትም ውስጥ አውጥቶ በህይወታችሁ እግዚአብሔር ይከብራል። ክብር ለኢየሱስ ይሁን። ምንም ውስጡ ነው። በምን ውስጥም እለፉ። ምንም ሁን ስታተሳችሁ ኢዳዝም ማተር። እግዚአብሔር ስታተስ አያይም። እግዚአብሔር ኪስክን አያይም። እግዚአብሔር መንፈስ ቅዱስ ጀንትል ነው። እንደዛ ነው። በራእይ ላይ ምን ይላል? እነሆ በደጅ ቆሜ አንኳኳለሁ ይላል። ማንም በሩን ቢከፍትልኝ ወደሱ ገባለሁ አለ። በቃ ከሱ ጋራ ፌሎሺፕ አደርጋለሁ። መንፈስ ቅዱስ ፌሎሺፕ ማድረግ ነው የሚፈልገው። እግዚአብሔር ይባረክ። ከእናንተ ጋር አብራት አደርጋለሁ። ስለዚህ ዳዊት በዘመኑ የእግዚአብሔርን ሐሳብ አገልግሎ ያለፈው ለምንድን ነው ብትሉኝ ከመንፈስ ቅዱስ ጋር የጠበቀ ግንኙነት ስለነበረው። በህይወታችሁ፣ በዘመናችን፣ በእኔ ህይወት፣ በእናንተ ህይወት ውስጥ እግዚአብሔር እንዲሰራ ከፈለግን ቢ ሴንሲቲቭ ፎር ሆሊ ስፒሪት። እሱ ከእውቀት ጋር ጉዳይ የለውም። ፉል ኦፍ ኖሌጅ። ሰማይ ዙፋኑ የሆነ ምድር እግሩ መረገጫ፣ ደመናት የእግሩ ትቢያ የሆኑለት እነዚህን ጉዝ ዓለማት በስልጣኑ ቃል እየደገፈ ያጸና የዘላለም አምላክ እግዚአብሔር ነው። ስለዚህ የኛ እውቀት የኛ ምናምን የኛ ኪስ አይደንቁም። እሱ ብሩም ወርቁም የሱ ነው። ሁሉ የሱ ነው። እግዚአብሔር ይባረክ። በዘመናችን የእግዚአብሔርን ለዛ ነው ሰውም ተሸርፎ ወድቆ ከሀሳብ ወጥቶ ካገኛችሁት ከመንፈሱ ጋር ተጣርሶ ነው። ከመንፈሱ ጋር ከህልውናው ጋር ተጣርሶ ነው። ይመልሳችኋል። የሚገርማችሁ መንፈስ ቅዱስ ስትስቱ ራሱ ይመልሳችኋል። በዳዊት ህይወት እንዴት ይሰራ እንደነበረ ስትመለከቱ የሚገርመኝ ነቢዩ ናታንን ታስታውሳላችሁ አይደለ? የሆነ ፐርፌክት ሰው አይደለም እንደ ልብ ያለው እግዚአብሔር የሚመለስ። ለምን ተሳሳት ካይልክም ልትሳሳት ትችላለህ፣ ልሳሳት ትችላለሁ። ተሳስቶ ግን በዛው ሽምጥጥ አድርጎ ለራሳችን የሚሆን ጥቅስን የመረጠን ከጽድቁ መንገድ እንድንወጣ አይፈልግም። ስትሳሳቱ ተሳስተናል ብለን በእግዚአብሔር ፊት እንድንሆን እግዚአብሔር ይፈልጋል። ማይዴ ጥቅሶችን ከየጥጋ ጥጉ እየለቃቀምን አምጥተን ለእኛ ውድቀትና ለእኛ ጥፋት መከለያ ማድረግ የለብንም፣ ሺልድ ማድረግ የለብንም። ምንድን ነው ዳዊት ህይወት ውስጥ የምንመለከተው? በእግዚአብሔር ፊት ይወድቅ ነበረ። ነቢዩ ናታን መጥቶ ይዲዴስ አለው። ይሄን አድርጋል ብሎ ሲነግረው በቃ አለ። የሰው ሚስት ይቀመጣል ብቻ ማለት ባሏን አስገድላል ወሬውንን እግዚአብሔር አስሯል። በቃ አንተ ነህ
ያ ሰው የሞት ሰው ነው አለ። ራሱ ላይ ፈረደ ሲለው አንተ ነህ ካሉ ነቢዩ ናታን በእግዚአብሔር ፊት አለቀሰ። እንደ ልብ ያለው ለዛ ነው። እንደ ልብ ያለው ከየት እንዳነሳ ያውቃል። የተነሳችሁበትን እንዳትስቱ። እግዚአብሔር ከምን እንዳነሳን ከየት ውስጥ እንዳወጣችሁ እንዳትረሱ፣ እንዳንረሳ። እግዚአብሔር ከምን ውስጥ ነው? ከጨለማ ስራ ውስጥ። በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ ከእግዚአብሔር የተለየን ነበር። የእግዚአብሔር ቁጣ በእኛ ላይ የነበርንን እግዚአብሔር ከዛ ውስጥ ነው ያወጣን። ከዘላለም ሞት ማምለጣችንን መርሳት የለብንም። ድንዳኔ ወደ ልባችሁ ሲመጣ ወዮ ማለት ነው ያለብን። መንፈስ ቅዱስ እውነት ነው። እግዚአብሔር ትዕቢተኞችን ምን ይላል መሰላችሁ? ይቃወማል፣ ሪዚስት ያደርጋችኋል ነው የሚለው። ወደዚህ ትሁት ለቃሌ ወደሚንቀጠቀጠ ሰው እመለከታለሁ ይላል። መንፈስ ቅዱስን አትራክት የሚያደርገው ሰው የሆነ እንትን ስለሆንክ አይደለም፣ ስለምንናገረው ከዚህ የጥጋጥቁ ቃላት ስለምንጠቃቅስ አይደለም። ቃሉ የሱ ነው። እግዚአብሔር ያውቀዋል። ጸጋውም የሱ ነው። እግዚአብሔር የሚፈልገው ልባችን ነው። ለዛ ነው በፍጹም ልብ ያለው። መንፈስ ቅዱስ ያንን ይፈልጋል። ፍጹም የሆነ ልባችንን ለሱ ሰረንደር የሚያደርግ እኛም አለቃ መንፈስ ቅዱስም አለቃ ሆኖ የሚገዛበት ቤት የለውም። እኔም አለቃ እሱም አለቃ የለም። ሁለት አለቃ ኖሮ ማያውቅም። እንደዚህ ምንም አይነት ነገር ተመርቶ አያውቅም። መንፈስ ቅዱስ በእኔና በእናንተ ህይወት ውስጥ ሲመጣ ምንድን ነው የሚያደርገው ብትሉኝ፣ የሚያደርገው መሪ ነው የሚለው መጽሐፍ ቅዱስ። የማያስፈልገውን አውጣልኝ ነው የሚልክ፣ አያባብልክም። አውጣው፣ አልወደውም። ከሱ ጋር የሚጣረስን ነገር ሁሉ አንሳልኝ፣ ተውልኝ ነው የሚለው መንፈስ ቅዱስ። ከመንፈስ ቅዱስ ጋር የጠበቀ ግንኙነት ከፈለግን እንደዛ ነው። ብዥታ በቤታችን እንዳይመጣ አንድ ጊዜ እግዚአብሔር መንፈስ ቤቴ ውስጥ ሳሎን ላይ ቁጭ ብዬ ዲቮሽን ላይ ቁጭ ብዬ እንደዚህ ያየው ቲቪ ላይም ነበር፣ ግን ቲቪ ፊት ለፊቴ ነበረና ቲቪውን አሳየኝና ይሄ ቲቪ የሚፈልገውን ነገር ዲስፕሌይ የሚያደርገው ሪሲቨሩ ከዲጄ ቦክሱ ጋር ቦክሱ አለ አይደል? ከሳተላይቱ ቦክስ አለ የሚቀበለው ቦክስ እዛ ቴሌቪዥን ስር የምናስቀምጠው ማለት ነው። ከዛ እሱ ኮኔክትድ ሆኖ ወደ ቲቪው ነው ዲስፕሌይ የሚያደርገው። ግን በቴሌቪዥኑና በዲጄ ቦክሱ ወይም በቦክሱ መካከል ትንሽ መላላት ካለ የሚገባውን ነገር ቴሌቪዥኑ ዲስፕሌይ ማድረግ አይችልም። አይዲር ዲስፕሌይ ማድረግ አይችልም። ምን ይሆናል? ብዥ ይላል። ብዥ ለምን ይመስላችኋል? ኮኔክሽኑ ስለላላ። በህይወታችሁ ጌታ ይባርካችሁ። በህይወታችሁ እግዚአብሔር እንዲገለጥ ከፈለጋችሁ ከመንፈስ ቅዱስ ጋር የጠበቀ ግንኙነት። ከዛ መንፈስ ቅዱስ ምን እንዳለኝ ታውቃላችሁ? በህይወትሽ እንደዚህ መንፈስ ቅዱስ እንዲገለጥ ከፈለግሽ ከመንፈስ ቅዱስ ጋር የጠበቀ ግንኙነት ከሌለሽ እንደዚህ ቴሌቪዥኑ ብዥ ብሎ ወዲያውኑ ድምፅ ስትሰሙ ማጥፋት ነው የምትፈልጉት። ቶሎ ተነስታችሁ ሪሞት ፈልጋችሁ ቲቪውን ማጥፋት ነው የምትፈልጉት። ለምን? የምትፈልጉትን ነገር ዲስፕሌይ ያደረገ አይደለም። ቴሌቪዥኑ ከቦክሱ ጋር የሚያስፈልገውን ኮኔክሽን ስለሌለው ምንድነው ማድረግ የምትፈልጉት? ማጥፋት ነው የምትፈልጉት። ማጥፋት ነው የምትፈልጉት። በዘመናችን ከመንፈስ ቅዱስ ጋር እንደዚህ የጠበቀ ግንኙነት ከሌለን ያልሆነ ነገር ዲስፕሌይ የምናደርገው ክርስቶስን መግለጥ። መንፈስ ቅዱስ በእኔና በእናንተ ውስጥ ምንድን ነው የሚሰራው ካላችሁ፣ ኢየሱስን ነው የሚገልጠው። ሃሌሉያ። ኢየሱስ ብዥ ማለት ሲጀምር ከመንፈስ ቅዱስ ጋር የጠበቀ ግንኙነታችን ላልቷል ማለት ነው። ላልቷል ማለት ነው። ስለዚህ ከመሱ ጋር ምን ያስፈልገናል? የጠበቀ ግንኙነት፣ ከመንፈስ ቅዱስ ጋር የጠበቀ ግንኙነት ያስፈልገናል። አባቶቻችን ከመንፈስ ቅዱስ ጋር በጣም የጠበቀ ግንኙነት ነበራቸው ያልኩኝ ከእናንተ ጋር በብዙ ስናገር ስንማር ነበረና እግዚአብሔር መንፈስ ቅዱስ እኔና እናንተን ይርዳል። አሜን። ጸጋውንም ያብዛለን። ከዳዊት ህይወት እሱን ተምረን ከዛ በኋላ
የአብርሃምን ህይወት ሰው ባልንጀራውን እንዴት እንደሚያወራ በጣም ከእግዚአብሔር ጋር የነበረውን ሪሌሽንሽፕ ልጅ ካለ በኋላ ያን የሰጠውን ልጅ ራሱ ወደ መስዋዕትነት የመጣው ከእግዚአብሔር ጋር የጠበቀ ግንኙነት ስለነበረው ነው። ልጅን መጨረሻ ላይ ሰዋልኝ ሲለው ሊሰዋለት የተነሳው ከምን የተነሳ ነው ብትሉኝ፣ ከእግዚአብሔር ጋር ካለው የጠበቀ ግንኙነት የተነሳ። ምክንያቱም ስትመለከቱ መጀመሪያ ላይ ስለ ልጅ ነው የሚያወራው። እግዚአብሔር ጋር መሰዊያ ሰራ ይላል። ከእግዚአብሔር መንፈስ ጋር በጣም ቁርኝት ነበረው። እግዚአብሔር ይገለጥለታል። ፍረስትሬትድ ሲሆን እግዚአብሔር ይገለጥለታል። አይ አሁንስ መወልድ አይመስለኝም፣ በቃ በቤት ያለ ይሄ ባሪያዬ ኤልኤዘር ነው የሚወርሰኝ ሲል እሱ አይወርስክም፣ ውጣ ወደ ውጭ፣ ከዋክብትን ያሳየዋል፣ አሸዋን ቆጥሮ ትችላለህ፣ እንደዚህ ነው ዘርን ማበሳው እያለ እግዚአብሔር ሳቹሬት ያደርገዋል። እግዚአብሔር ለተገለጠለት ለእግዚአብሔር ደግሞ መሰዊያን ሰራ ይላል። መሰዊያ ደግሞ ምንድን ነው ብለን ብንመለከት፣ መሰዊያ ደግሞ ሰማይና ምድር የሚገናኝበት ቦታ ነው። የኔና የናንተ ልብ ከእግዚአብሔር ጋር የሚገናኝበት ቦታ ነው። ለምንድን ነው የምንጸልየው? ለምንድን ነው የምንጾመው ብንል እኛ የምንጾመው የእግዚአብሔርን ሀሳብ ለማስቀየር ሳይሆን የእኛ ሀሳብ እንዲቀየር ነው። ጌታ ይባረክ። የኔና የእናንተ ሀሳብ በፈቃዱ ምክር ውስጥ እንዲቀጥል፣ እግዚአብሔርን የሚያስደስተው ማድረግ እንድንችል፣ ስጋ ቴኮቨር እንዳያደርገን፣ ነፍሳችን እንደፈለገች እንዳትፋንን፣ ወደ ፈለገችው መንገድ እንዳትሄድ፣ ለመንፈስ ቅዱስ ፉል የሆነ ሰረንደር ውስጥ እንድንገባ እግዚአብሔር ጸጋውን እንዲሰጠን ምንጾመው ምንጸልየው ለዛ ነው። እግዚአብሔር ጋር ልባችን የሱ ልብ በእኔና በእናንተ ልብ ውስጥ ዳውንሎድ እንዲሆን፣ ሀሳቡ እንዲገዛን፣ ፈቃዱ እንዲገዛን። በዘመናቸው የእግዚአብሔርን ሀሳብ አገልግለው አለፉ የተባሉት አባቶቻችን አሁን የምንመለከታቸው ከእግዚአብሔር ጋር የጠበቀ ግንኙነት ነበራቸው። ሰማይና ምድር የሚገናኝበትን ቦታ መሰዊያ ነበራቸው። በእግዚአብሔር ፊት መሆን ነው የምፈልገው አለ ዳዊት። እኔ አንድ ነገር ነው የምፈልገው አለ። I just need one thing to be in his presence አለ። በመገኘት ውስጥ መሆን ነው የምፈልገው አለ። መሆን ነው የምፈልገው አለ። ህልውናውን ነው የምፈልገው አለ። አብርሃምም መጀመሪያ ልጅ ነበረ። ፋይናሊ ግን ከእግዚአብሔር ጋር ኢንቲሜት እየሆነ ለተገለጠለት ለእግዚአብሔር መሰዊያን እየሰዋ እየሰራ ለእግዚአብሔር እየሰዋ ፋይናሊ ከእግዚአብሔር ጋር ተቆራኘ ከእግዚአብሔር ጋር የልቡ ሀሳብ ገባው፣ ወንጌል ገባው። ከሱ ውስጥ የሚወጣው ዘር ክራይስት እንደሆነ፣ በሱ አሕዛብ ሁሉ እንደሚባረኩ የእግዚአብሔር የዘመናት ሀሳቡን ወንጌልን የሰበከለት እኮ ለአብርሃም ወንጌል ነው። ከአንተ አለ በአንተ አሕዛብን ሁሉ አለ። ሃሌሉያ። አዲስ ኪዳን ላይ መጥቶ የእግዚአብሔር የልቡ ሀሳብ አለ ሐዋርያው ጳውሎስ ኤፌሶን መጽሐፍ ምዕራፍ 1 ላይ ዓለሙን በክርስቶስ መጠቅለል ነው አለ። ይሄንን አጀንዳ ነው ለአባቶቻችን ሲያፈስ የነበረው በዘመናት መካከል። በነቢያቱ የተናገረው ያለው ጳውሎስ ለዛ ነው። በነቢያቱ ሮሜ መጽሐፍ ላይ በነቢያቱ የተናገረው ምዕራፍ 1 ላይ ስትመለከቱ ነቢያቶቹ የተነበዩት ነቢያቶቹን እግዚአብሔር እየተናገረ እንደገና ራብ አባቶቻችንን ውስጣቸውን ሳቹሬት እያደረገ ናውጣልኝ ከዘመዶች ከአባት ቤት ተለይተ እኔ ወደ ማሳይ ምድር ሂድልኝ፣ ለዓላማ ለይሃለሁ፣ ለዚህ ለማመጣውን ለልጄ ሃሌሉያ፣ ለዚህ ለታላቁ ወንጌል ልለይ እፈልጋለሁ አለው። እዛ ጋ ነው የተቀበለው ወንጌልን። ባይዘዌ እነ አብርሃም እነ ሙሴ፣ ምክንያቱም ስለ ሙሴም ይናገራል። እንደውም ዛሬ ታይም ካለኝ ሙሴ ነው ምነካና ማልፈው። እነ ሙሴ ወንጌልን ሰብከዋል። የዕብራውያን ጸሐፊ ደረደራቸው። እነዚህን የሚያሉ ምስክሮች እንደ ደመና ካሉን አለ፣ እኛ ደግሞ አለ ሸክመን አለ ቶሎ የሚከበንን ኃጢአት አስወግደን አለ የኔና የእናንተ የህይወታችን ሐዋርያ የሆነውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሮጥ ይላል። እርሱ ነውርን ንቆ በእግዚአብሔር አብ ዙፋን ቀኝ ተቀምጧል ይላል።
እነዚህ አባቶቻችን ወንጌልን የሰበኩት ያለ እናንተ ፍጹማን አይሆኑም አለ። ይሄንን ወንጌል አቺቭ እንዲያደረጉ ያደርጓቸው። ይሄን የዱላ ቅብብል ጠርዝ ላይ ያደረሱት ዛሬ ላይ የደረሰው ይሄ ወንጌል እንዴት ነው ብትሉኝ፣ ሁሉም ከእግዚአብሔር ጋር የሚገርም ቁርኝት ነበራቸው። የሚገርም ቁርኝት ነበራቸው። አብርሃም ከእግዚአብሔር ጋር የሚገርም ቁርኝት ነበረው። ልጅ የሚለውን አስጣለው፣ ከእግዚአብሔር ጋር ተጣበቀ፣ ለተገለጠለት ለእግዚአብሔር መሰዊያን ሰራ ይላል። እዛ መሰዊያ ጋር የእግዚአብሔር ልብና የአብርሃም ልብ ይገናኛል። ፋይናሊ ሁሉን ነገር ተው። መጨረሻ ላይ እግዚአብሔር መጥቶ ያ ሲንሰፈሰፍለት የነበረው ልጅ ሰዋለኝ ሲለው እሺ ብሎ ተነሳ። እዛ ጋር ኢየሱስ ተገለጠ። ወስዶ በሞሪያም ተራራ ላይ ሊያርደው ሲል በጉን ታስታውሳላችሁ። እዛ ጋር በምትክ መጥቶ በይስሐቅ ምትክ በጉን የታረደው የናዝሬቱ ኢየሱስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ አለው ሲመጣ ዮሐንስ ወንጌል ላይ። ኢየሱስ ኦልድ ቴስታመንት ላይ አለ፣ ኒው ቴስታመንት ላይ ራሱ ተገለጠ። ሻዶ ነበር ተገል። ለዛ ነው ያልኳችሁ፣ ወንጌል ነው የያዙት፣ ወንጌል ነው የሰበከላቸው። የወንጌልን አደራ ተቀብለው ነው የሮጡት፣ ከቀያቸው የተለዩት፣ እድሜ ጊዜ ሳይሉ ለእግዚአብሔር የተለዩለት፣ ዋጋ የከፈሉለት። ከፈርዖን ጋር የፈርዖን የልጅ ልጅ አልባልም ብሎ ከክርስቶስ ጋር መከራ መቀበል መረጠ ያለው በግ ነው ያለው። ማይዲር በግ ያለው እንዴት ብትሉኝ ከመንፈሱ ጋር በዛ በቁጥቋጦ ትላንትና ስንመለከት ነበረ። በቁጥቋጦ መሃል እግዚአብሔር መጥቶ ተናገረው። ሲናገሩ ልቡ ሶፍት ነበረ። እሺ አለ። በመንፈሱ ተናገረው። ወንጌል ነው የነገረው። ሊሰራ ያለውን ይሄ ኔሽን ነው አለ። ከዚህ ኔሽን ነው የሚወጣው የዓለም መድኃኒት የሆነው የዓለምን ሁሉ ኃጢአት የሚያስወግደው። ሃሌሉያ! ከእናንተ ነው የሚወጣው። ስለዚህ ሂድና ይሄን ሕዝብ አውጣልኝ ብሎ ለፈርዖን ተናገር ብሎ መልእክትን ላከው። በመንፈሱ ነው የተናገረው። እግዚአብሔር በመንፈሱ ለተገለጠለት ማነክ ባያምኑኝስ ማን ልበላችሁ? እኔ ያለና የነበርኩ ነኝ አለው። ለመንፈሱ ተናገረው። ከዛ እንደዛ እያለ እየቀጠለ እግዚአብሔር ሙሴን አለው ይላል ምዕራፍ 9 ላይ ፈርዖን ዘንድ ገብተ ንገረው፣ የዕብራውያን አምላክ እግዚአብሔር እንደዚህ ይላል፣ ያገለግለኝ ዘንድ ሕዝቤን ልቀቅ በለው። ሕዝቤ ያገለግለኝ ዘንድ ልቀቅ በለው። ከእግዚአብሔር ጋር መንፈሱ ሻርፕ ሆነ። ሰው ባልንጀራውን እንደሚያወራ ስፔሻሊ በመገናኛው ድንኳን ታስታውሳላችሁ፣ በሲና ተራራ ላይ የነበረው። እንደውም ሐዋርያው ጳውሎስ ፌዲንግ ግሎሪ ይለዋል። ያ ሸካይ የሆነ የእግዚአብሔር ክብር፣ ያንን የእግዚአብሔርን ክብር ሲለማመድ ነበረ። እንደኔ ነቢይን ያስነሳላችኋል እያለ ሙሴ ይናገር ነበረ። በባሪያዎቹ እግዚአብሔር በዘመናት መካከል የሚገርም ኢንቲሜሲ ነበረው እና እግዚአብሔር ለሙሴ የሚገርመኝ በየሰዓቱ ነው የሚገለጠው። ለአብርሃምም እንደዛ። ይቅርታ አንድ ጊዜ ቲክቶክ ላይ ያላችሁ ሪፖርት ነውና ፕሊስ ኮፒ ሊንክ አድርጉት እና እንደዚህ ይላል። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ በእስራኤል ልጆች ዘንድ ከሰውም ከእንስሳም ማህፀን ከሚከፍት በኩር ሁሉ ለእኔ ቀድስልኝ፣ የእኔ ነው አለው። የእኔ ነው። የእስራኤል ሕዝብ ሁሉ የራሴ ነው። በኩሮቹን ቀድስልኝ፣ የራሴ ነው። ኮቨነንት የኔ ናቸው፣ የማንም አይደሉም። ፈርዖን የጠላትም አይደለም፣ የፈርዖንም አይደሉም። በዓላማ መጥተዋል። እግዚአብሔር አንድ ኔሽንን ለማምጣት ነው። ለአብርሃም ነግሮታል። ይህ ሕዝብክ ወደ ግብፅ እንደሚወርድ ተናግሮታል። በዮሴፍ አማካኝነት ወደ ግብፅ እንደወረደ። ያ ሕዝብ ግን እዛ ጋር ኔሽን መሆን ነበረበት። እንደ ኔሽን ያን ሕዝብ ከ430 ዓመት በኋላ 500 ሚሊዮን የሚሆን ኔሽን እግዚአብሔር ሲያወጣ እንመለከታለን። ካወጣው በኋላ ግን ጽኑ ተግዳሮት ነበረው። ጽኑ ተግዳሮት ነበረው። እንደዚህ ይላል፣ እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል ምዕራፍ 14 ላይ። እንዲህ ብሎ ተናገረው፣
ተመልሰውም በሚጎድና በባህር መካከል በአውልዞፎን ፊት ለፊት በሰው በሃይሮን ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእነርሱም አጠገብ በባህር ዳር ታሰፍራቸዋለ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ በምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እነርሱንም ያባርራቸዋል። በፈርዖንና በሰራዊቱም ሁሉ ላይ ክብርን አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ አለ። ፈርዖን ልቡን አደንድኖ ሲከተል እንመለከታለን። እግዚአብሔር ምን አለው? እንዲሰፍሩ በባህር ዳር ላይ እንዲሰፍሩ አድርግ። ፈርዖንም እግዚአብሔር አምጥቷቸው በምድረ በዳ ዘጋቻቸው ብሎ የእስራኤልን ሕዝብ ሊወጋ የተመረጡ 600 ሰረገላዎችን ከፍ እያላችሁ ስትመለከቱት ቁጥር 7 ላይ ምዕራፍ 14 ነው ያነበብኩት። በጣም ገስግሱ ወደ እነሱ ሲመጣ እንመለከታለን። እነሱን ለመያዝ ማለት ነው። እግዚአብሔር ግን እዛ ጋር ተገልጦ የሚገርም ስትራቴጂ ይነግረዋል። በዛ ጋር ቁሙ፣ ጠብቀኝ። የሚገርመው ጨለማ በሆነ ጊዜ መጽሐፉን ሙሉን ክፍል ሄዳችሁ 14 ስታነቡ በእስራኤልና በግብፃውያን መካከል ዲፍረንስን አደረገ። መንፈሱ መጥቶ በግብፃውያንና በእስራኤል መካከል ዲፍረንስ ሆነ፣ ልዩነት ሆነ። ምን ማለት ነው ልዩነት ሆነ ማለት? የእግዚአብሔር መንፈስ በዚህኛው ሳይድ የእሳት አምድ ነው፣ በዚህ በግብፃውያን ደግሞ ጨለማ ነበረ። እግዚአብሔር በነገራችሁ ላይ እንደዚህ ጣልቃ ይግባላችሁ። እግዚአብሔር ለሕዝቡ ሲራራ ነበረ። እግዚአብሔር ሕዝቡን ሲመራ ነበረ። እግዚአብሔር በመንፈሱ ከሕዝቡ መካከል ነበረ። ለአንድም ሰከንድ አልተለያቸውም። ለአንድም ሰከንድ አልተለያቸውም። እግዚአብሔር ከሕዝቡ ጋር ነበረ። አወጣቸው፣ በምድረ በዳ አልተዋቸውም። ኢቭን ምንም አይነት ማፕ ሳይኖር ምንም አይነት ነገር ሳይኖር ሕዝቡን በድንቅና በታምራት የመራ ይሄ ታላቅ አምላክ እኔና እናንተንም ይመራናል። ዛሬም እግዚአብሔር እኔና እናንተን ይናገረናል። መንፈስ ቅዱስ በእኛ ውስጥ ነው። በፊት እንደውም መጥቶ ነው የሚሄደው ኦልድ ቴስታመንት ላይ። አሁን ግን በስጋ ለባሽ ውስጥ እኖራለሁ አለ። መንፈስ ቅዱስ ጊዜ ከሰጣችሁት ካዳመጥ ነው ለህይወታችን ለእያንዳንዱ ስቴፓችን መንፈስ ቅዱስ ይናገረናል። ለባሪያዎቹ እንደሚናገር ለእኔና ለእናንተም ይናገረናል። ምንድን ነው የሚያስፈልገው ብትሉኝ፣ ጆሮአችንን መክፈት። እግዚአብሔር የዘላለም አምላክ መንፈሳዊ ጆሮአችንን መንፈሳዊ ልቦናችንን ይክፈትልን። አሜን። መንፈሴን ክፈትልኝ ጌታ ሆይ፣ መንፈሳዊ አይኔን መንፈሳዊ ልቤን ክፈትልኝ። ሙሴን እንዳናገረው ከሙሴ ጋር የጠበቀ ግንኙነት ነበረው። ከአብርሃም ጋር የጠበቀ ግንኙነት ነበረው። ከዳዊት ጋር የጠበቀ ግንኙነት ነበረው። ህዝቡን የመራበት እኔና እናንተን መሪ ነው ተብሎ ግራ እንዳይገባችሁ። ግራ እንዳይገባችሁ። እግዚአብሔር ይመራል፣ ህዝቡን ይመራል፣ ህዝቡን ያጽናናል። ጠላቶቻቸውን በፊታቸው እንደሚጥል ነገረው። በሰራዊቱ ላይ በፈርዖንና በሰራዊቱ ላይ ክብርን አገኛለሁ አለ እግዚአብሔር። ታያቸዋለ። ለዛ ነው የእስራኤል ልጆች ራሳቸው ፓኒክ ሲያደርጉ ፓኒክ አታድርጉ አላቸው። ዛሬ እግዚአብሔር ለእናንተ የሚያደርጋትን ማዳን ታያላችሁ አላቸው ሙሴ። ለምን? ከእግዚአብሔር ተቀብሎታል። በጣም ኮንፊደንት ነው በመንፈስ ቅዱስ ላይ፣ በጣም ኮንፊደንት ነው። የሚሰማው ሻርፕ የሆነ ነው። ምንም አይጣረስም ከውስጡ። ይሄ የሚሆነው መንፈሳችሁ በሞር ክሎስ ስትሆኑ ከመንፈስ ቅዱስ ጋር፣ ከዚህ ከግርግሩ ከጫጫታው ክሊር የሆነ የመንፈስ ቅዱስን ድምፅ መስማት ትጀምራላችሁ። ምናልባት በግርግር ነው ድሮ የምትሰሙት፣ ግን when you have spent time ከእግዚአብሔር ጋር ወደሚገርም አይነት ሻርፕ ወደሆነ ነገር ውስጥ ትገባላችሁ። ልክ ድሮ ታስታውሳላችሁ። አሁን እንኳን በቁጥር ነው ሰው እንትን የሚከፍተው ሬዲዮ የሚከፈተው አይደል? አዎ። በፊት ግን አይዶኖ እንደኔ ሲቼልስ የምታዳምጡ ከሆነ
ሲሼልስ ስናዳምጥ በጣም ጫጫታ አለ እና ከዛ ውስጥ ነው ቀስ ብላችሁ የምታዳምጡት ሬዲዮና መንፈስ ቅዱስም እንደዛ ነው። ከዚህ ሁሉ ጫጫታ ነገር ውስጥ ወጥታችሁ መንፈስ ቅዱስን ማዳመጥ የምትችሉ ከእሱ ጋር የጠበቀ ግንኙነት ሲኖራችሁ። እነ ሙሴ የጠበቀ ግንኙነት ስለነበራቸው መንፈሱን ሚስ አላደረጉትም። አብርሃም ሚስ አላደረገው፣ ዳዊት ሚስ አላደረገው። አላጠፋም ማለት አይደለም፣ አላጠፉም ማለት አይደለም። የሚገርሙ ሶስቱም ጥፋት አላቸው በህይወታቸው ውስጥ፣ ሶስቱም አጥፍተዋል። እሱን ነገ እንቀጥላለን። እንዴት እግዚአብሔር ብናጠፋም እንደሚቀጥልና እንዴት አስተካክለን መቀጠል አለብን የሚለውን ከመንፈስ ቅዱስ ጋር የጠበቀ ግንኙነት ኑሮን ስንሳሳት እንዴት ነው ማድረግ ያለብን፣ እንደገና ደግሞ እንዴት በህይወታቸው ቀጠለ በእነሱ ህይወት ውስጥ ብለን እንግዲህ እነዚህ ጾም ጸሎቶች ውስጥ እግዚአብሔር ቢረዳኝ ከዛ ደግሞ አዲስ ኪዳን ላይ ገብተን መንፈስ ቅዱስ በአማኝ ህይወት ውስጥ ዛሬ ያለን ውስጥ እንዴት ነው የሚሰራው የሚለውን ይሄን በጣም መረዳት አለብን። ለህይወታችን በጣም ኪ ነው። መንፈስ ቅዱስ ለእኔና ለእናንተ የህይወታችን ቁልፍ ነው። የተሰጠን እሱ ነው። ሃሌሉያ። እና ሜስ እንዳናደርገው እግዚአብሔር አምላክ ይርዳን። አሜን። እስኪ ጸልየን እንጨርሳለን። ጌታ ሆይ እጅግ አድርገን እናመሰግንሃለን ስለዚህ ቀን። ስም ይባረክ። ስላስተማርከን፣ በመንፈስ በመካከላችን ስላለ፣ ጸጋን ስላበዛለን፣ ኃይልን ስለሰጠን እግዚአብሔር የዘላለም አምላክ ፊትን የምንፈልግበት የመንፈስ ቅዱስ ኃይል ዕለት ዕለት እንዲበዛልን እንድታበዛልን፣ ኃይልን እንድትሰጠን፣ ብርታትን እንድትሰጠን እግዚአብሔር መንፈስ ቅዱስ ጸጋን እንድትጨምርልን። ሰው በኃይሉ አይበረታም፣ አንተ ግን ብርቱነ መንፈስ ቅዱስ እኔና ወገኖችን በዚህ የታደምነውን በዚህ ጸሎት ውስጥ ማንነታችን እንዲሰራ፣ በዚህ ጸሎት ውስጥ ከአንተ ጋር ኢንቲሜት እንድንሆን፣ አንተን እንድናውቅ፣ አንተን የትንሣኤውን ኃይል እንዳውቅ እንዳለ መንፈስ ቅዱስ መንፈስን እንድንረዳ የኃይሉ ታላቅነት ምን እንደሆነ እንድታውቁ ብሎ ፖል እንደጸለየ እግዚአብሔር ሆይ በኢየሱስ ክርስቶስ ስም የልቦና አይኖቻችንን እንድታበራ፣ የመጥራቱ ተስፋ በቅዱሳን ዘንድ ያለ የርስት ክብር ባለጠግነት ምን እንደሆነ እንዲያውቁ እንዲረዱ እንዳልክ እግዚአብሔር የዘላለም አምላክ የመረዳት መንፈስ እግዚአብሔር መንፈስ ቅዱስ ለእኔና ለወገኖቼ እንድትሰጠን፣ አንደርስታንዲንጋችንን እግዚአብሔር መንፈስ ቅዱስ ካፓሲታችንን እንድታሰፋው እኔ በኢየሱስ ስም ጸለይኩኝ። ጸጋን ስጠን፣ ኃይልን ስጠን። ዛሬም አንተን ማዳመጥ፣ ዛሬም አንተን መስማት፣ ዛሬም እግዚአብሔር ከእግር ስር መሆን ለፈቃዳችን አሳልፈ አትስጠን። ለአንተ ፈቃድ እግዚአብሔር ሆይ ራሳችንን እናስገዛለን። እናመሰግንሃለን፣ እናከብርሃለን። ስለሰጠን ጊዜ ስሜ ይባረክ። የተረፉ ቀኖችን እግዚአብሔር ሆይ ቃልን ስናነብ ስንጸልይ ጸጋና ኃይል ብርታት እንዲጨመርልን እግዚአብሔር መንፈስ ቅዱስ በኢየሱስ ስም እንጸልያለን። ተርፎ ያለውን ጊዜ ሁሉ ባርክልን። ተርፎ ያለውን ቀኖታችን ሁሉ እንድትባርክልን ጸለይን። አሜን። ሃሌሉያ። እግዚአብሔር አምላካችን የተባረከ ይሁን። አሜን። ጌታን እጅግ አድርገን ባርካለን። እግዚአብሔር ስለሰጠን ጊዜ ተባረኩልኝ። ጸጋ ይብዛላችሁ። መልካም ቀን። ባባይ